ብአዴን አምስተኛ ረድፍ አለ። ይሄንን እንደምታውቁት በጣም በከፍተኛ ሁኔታ የታገልነው ቡድን ነው። ይሄ የብአዴን አምስተኛ ረድፍ በዋነኛነት ተሰግስጎ የነበረው ቀደም ሲል አፋሃድ በሚል በነበረ ድርጅት ነው። አፋሃድ ውስጥ የተሰገሰገውን የብአዴን ተላላኪ ቡድን አምስተኛ ረድፍ የብአዴን ቡድን ተሸንፎ እንዲወጣ ለማድረግ የማጋለጥ ሥራ በጣም በበርካታ ሁኔታ ተሰርቷል። ከፍተኛ ግብግብ ተያይዘናል። በስተመጨረሻም የምናውቃቸው የታገልናቸውም ያላወቅናቸው ለምድ ለብሰው በበጎች መካከል ተሰግስገው የነበሩ ቀበሮዎችም እየተገለጡ ሄደዋል። የብአዴን አምስተኛ ረድፍ እነ ማስረሻ ሰጤ፣ እነ ኮሎኔል ፋንታውን፣ እነ ኢያሱ አባተ፣ እነ ጸዳሉ ከዚህ በኋላ በአማራ የህልውና ትግል ውስጥ መቆየት በበጎች መካከል ቀበሮ ለምድ ለብሶ መቆየት የማይቻልበት ሁኔታ እንደተፈጠረ ሲያውቁ ጓዛቸውን ጠቅልለው እዚያው አገኘው ተሻገር ኪስ ውስጥ እዛው ተመስገን ጥሩነህ ኪስ ውስጥ ሄደው ገቡ። እነ ተመስገን ጥሩነህ ለኦህዴድ እጅ መንሻ አድርገው ሰጧቸው። ያው በኦህዴዶች በነሱ ባህል ወይም በጎሳዎቻቸው ባህል መሰረት ወዶ ገቦችን ልክ ማነው ገዳ ኦልባና እንዳሉት ማነው ገዳ ኦላና ነው ገዳ ኦላና ነው ምናምን ብለው ያሉት የአብርሃም የሚባለው የመከላከያ ሚኒስትር የነበረው ማለት ልክ እንደዛ በፈቃደኝነት የገበሩ ገበሮች ገበሮ ነው የሚባለው ወይም ገረባ ነው የሚባለው። እነ ቀለጠ ሞላም እነ ኮሎኔል ፋንታውን እነ ማስረሻ ሰጤ ገረባ ተብለው ወይም ገበሮ ሆነው ይሄንን ተቀብለው በስያሜ የተሰጣቸውን ገበሮነት ኦህዴድ የጎሳዎቹ አካል አድርጓቸው ነው እየቀጠለ ያለ። እነሱ እስከመረጡት ድረስ ይቀጥሉ። እሱ የኛ ጉዳይ አይደለም። የኛ ጉዳይ የሆነውና ፈተና የሆነውና የምንከራከርበት ጉዳይ ርዝራዦቻቸውን በአማራ ትግል ውስጥ ሰግስገው ሲያበቁ በዚያና በዚህ እየተጓተቱ የሚያስቸግሩበት እድል አለመስጠት ነው። አምስተኛው ረድፍ ብአዴን በተለይ በውጭ ዓለም እንደምንም ተንደፋድፎ የአማራ ፋኖ ብሔራዊ ንቅናቄ ከተፈጠረ በኋላ የብአዴን ውላጆች እንቅስቃሴ ያደረጉት ወዲያውኑ አፋብን ሳይጠነክር ቀድሞ የማፍረስ አንጃ የመግዛት እንቅስቃሴ ነበረ። በወሎ እንቅስቃሴ ተሞከረ። በተለይም የነ ኮሎኔል ፋንታውን ይዘውት የቆዩትን ኃይል የወሎ ቤት አማራ እዝ ከዚያ የቀሩ አህዶች ወይም ክፍለ ጦሮችን አፕሮች ለማድረግና ቀደም ሲል ለፋኖ ተብሎ የተሰበሰበ ገንዘብን እንደ ማማለያ በማድረግ አንጃ ሆነው እንዲንቀሳቀሱ ለማድረግ በአባይ ሸለቆ ቀጠና አፕሮች አድርገዋቸው ነበረ። ሙከራ አድርገው ነበረ። ሙከራ ሲያደርጉ እዚያ ካሉ ጠንካራ የምንላቸው ኃይሎች መካከል ፈጠን ብለው ይሄ ሁኔታ እንደተፈጠረ ነገሩን። እንዲህ ያለውን ውስልትና የሚሰሩ አካላትን እንዳይሰሙ አሁን የበለጠ ሸርጥና አልቅስ ይሄንን ሞክራ የከሸፈብህ ሲወራጩ ሲያብዱ በዛና በዚህ ሲዘሉ የነበሩት ስም ሲያጠፉ ሲንፈራገጡ የነበሩት አካላት በነገራችን ላይ አውጥተን ሁል ጊዜ የማንፎክርበት አከርካሪያቸውን እየመታን ሰብረን በምንም ተአምር የሚወራጩበት እድል ዳግም አንጃ የሚፈጥሩበት እድል እንዲመከን አድርገን የዛ ንዴት የዛ ብስጭትም ጭምር ነው። አከተመ። አንጃ ሲያከትም የሚዲያ ካውንስል ምናምን ገለመል የሚባል ደግሞ ተጀመረ። አላዋጣም። ሳይጀመር ሞት አለቀ። ሁሉም ነገር እንሆናል አልሳካ ሲል በተደጋጋሚ አፋብንን ለማፍረስ የተደረገው ሙከራ አልሳካለ። በዋነኛነት ሽብልቅ ለማስገባት የተሞከረው ጎንደር፣ ጎጃም የሚል ስንጥቃት መፍጠር ነበር የታሰበው። ያንን ስንጥቃት የሚያፈርሱ መቼም ከትላንት በስቲያ የአርበኛ ዘመነ ምህረትን ንግግር የሰማ በጣም በርካታ ሰው ነው ብዬ አስባለሁ። እንዴት የሚደንቅ
ፊውቸር የአማራ ህዝብ እንዴት ያለ የሚገርም ፊውቸር እንዳለው የሚያሳይ የሚያመላክት የሚንጠባጠበው ተንጠባጥቦ እየጠራ ሲሄድ ይሄ ትግል እነማንን የትግሉ ምልክት አድርጎ እንደሚመጣ ማሰብ ነው የበለጠ ተስፋ የሚሰጠው። በአንዳንዱ ልጅ ተብሎ ሲታሰብ የእንግዴ ልጅ ሆኖ ሲገኝ፣ አንዳንዱ ደግሞ ድምፅ አጥፍቶ ቆይቶ የፖለቲካ ብስለቱን ጥግ የሚያሳይ ደግሞ ድንገት ብቅ ይላል እንደምታዩት። እናም ብአዴኖች አዲስ ስልት አይደለም የቀየሱት፣ ነባር ስልት ነው። ነባር ስልታቸው ደግሞ የአማራ ፋኖ ብሔራዊ ንቅናቄ የተመሰረተው በሻዕቢያ ፈቃድና በወያኔ ፈቃድ ነው። ወያኔ ናት የመሰረተችው፣ ሻዕቢያን የመሰረተው የሚል ነገር ነበረ ዘመቻው። በዛ መንገድ አንድነቱ እንዳይፈጠርና አፋብን ገና ከጅምሩ እንዲፈራርስ ለማድረግ የተደረገው ርብርብ አልተሳካም። እነ ማስረሻ ሰጤ እዚያው ትግሉ ላይ ገና ሳይወጡ እዛ ሆነው መሰል ቅስቀሳዎች በማድረግ ራሳቸው የተለየ ታማኝና ሂሮ፣ ሌላው ግን ተላላኪና አሽከር ለማድረግ ሞከሩ። በወቅቱ የፋኖ አንድነት ባልተፈጠረበት፣ ሴንትራል ኮማንድ ባልተፈጠረበት፣ አንድ ወጥ ድርጅት ባልተፈጠረበት ከሌሎች ጋር ለመጣመር የሚደረግ ሙከራ የራስህን ቤት ሳታቆም ያንተ ቤት በሰንበሌጥ ነው። ቤቱን አስቀድሞ በብሎኬት የሰራው ጋር ሄደህ የሰንበሌጥ ቤት ይዘህ ለድርድር የምትቀርብ ከሆነ ባርጌኒንግ ፓወር የለም። መጀመሪያ ውስጥህን አጠናክር። መጀመሪያ በአሸዋ ላይ የቆመውን በአለት ላይ አድርገው መስርተው ያንተ ቤት ጥንካሬ ነው ከሌላው ጋር እኩል አቻ አድርጎ ለድርድር፣ ለንግግር፣ ለአቻነት ፉክክር የሚያበቃ እሱን ፕሪንሲፕል እሱን መርህ ይዘን እርስ በርስ ሊያጓትት የሚችል ነገር የሚናገሩትን አካላት በሙሉ ከሌ ሳንመርጥ መተቸታችንን እንደ መሽገር ተጣብቀው የኛን ከበጎ እይታ ለትግሉ ከማሰብ የሚመጣ ትችትና አስተያየት በሚፈልጉት መንገድ ማኒፑሌት አድርገው እየተጠቀሙ የፈለጉትን አጀንዳ ሲያራምዱ የቆዩ አካላት እንደ ትሮይ ፈረስ በመረጡት አቅጣጫ ሁላ የሚጋልቡን ለሸክም የተፈጠረን መስሏቸው ብዙ ሙከራ አድርገዋል። እንደዚህ ያለውን ውዳቂ ትተን በመሰረታዊ በመርህ ላይ የተመሰረተ አቋም ይዘን ነው ወደፊት የቀጠለው። በሚደንቅ ሁኔታ ቅርብ ጊዜ አማራማ ለብቻው አሸንፍም እያለ እንደው ይገርማል። ግን የእውነት በጣም ነው የሚገርም። እኔ በእውነት ለተጨማሪ ምንም ያለ ምንም ማጋነን ለተጨማሪ ከዚህ በኋላ 20 ዓመት ፖለቲካ ውስጥ ቢቆይ የፖለቲካ እጅና እግር አይደለም ጣቷን አያቃትም። ከ20 ዓመት በኋላ ሊገባው አይችልም ፖለቲካ። አማራማ ብቻውን አያሸንፍም ወዘተረፈ ምናምን ሲል የነበረ ሰውዬ አማራ ከትግራይም ካሉ ኃይሎች ጋር ከቤኒሻንጉሉም ከሶማሌውም ከአፋሩም ከማናቸውም ጋር በጋራ የህልውና አደጋ ውስጥ ከገባ ጋር በጋራ እሰራለሁ ሲል ደግሞ እንዴት በጋራ ይሰራል? ራስን ችዬ ቆማለሁ ሲል ኃይል ለብቻውም አያሸንፍም። ማነህ አንተ የስነ ልቦና መርማሪ ያደረገ? እንደው እኮ የሚገርመው አንዳንዱ ብለው ከሰሙት ያለማቋረጥ 3 ቀን ማውራት ይፈልጋል። ግን ፍሬ ያለው ነገር አንድ የምታጡበት ማለት አንድ ፍሬ ያለው ነገር የታዘለ ሰው የከተማውን ርቀት አያውቁም አሉ። ታዝሎ የኖረ ሰው ርቀቱን መቻቅ አዛዩ እንጂ የሚያውቀው የከተማውን ርቀትም ክብደትም። አንዳንዱ ለመታዘልም አይመችም።
እውነት ለመናገር ዘልዛላ ነው። አዝለኸው ለመሄድ እንኳን በእግሩ ሊራመድ አዝለኸው ለመሄድ የማይመች ዝርክርክ አለ። ሰብስበህ አንቀልባ ብታስረው ዝም ብሎ ሲንጠለጠል የሚውለው የጻድቅ በየባዝራት ተንጠልጥላ ቀረች እንደሚባለው እንኳን ራሱን ችሎ ሊራመድ። አንድ ሰው አንድ ነገር አትሊስት እንዴት አይመርጥም? የሐሳብ ለውጥ ሲኖር ደግሞ እንዲህ አይነት አልን እኮ እኛ የውስጥ አንድነት በሌለበት ከሌላው ጋር ጥምረት ለመፍጠር መንቀሳቀስ ፋይዳ ቢስ ነው፣ ትርጉም የለውም፣ ልክም አይደለም ብለን እኮ ተነሳን። ይህን ማድረግ ትክክል አይደለም ብለን እኮ ተቃውመናል። የውስጥ አንድነት አጠራቅመው ድርጅት ሆነው ሲመጡ ደግሞ አሁን ደግሞ የአማራን ሕዝብ ለህልውና ትግል የተነሳባቸውን ጥያቄዎች ሳትሸራርፉ የኢትዮጵያን የግዛት አንድነት ለማስጠበቅ የኢትዮጵያን አንድነት ለማስቀጠል እና ኦህዴድ የሚባል ኃይልን አሸንፎ ለመውጣት የሚያስችላችሁ ግን ጥንቃቄ የተሞላበት የአማራ መሰረታዊ ጥቅም ላይ መሸራረፍ የሌለበት ጥንካሬ ፈጥራችሁ ተጓዙ። ይሄ ነው የሚያዋጣው አለን። this opinion የትላንቱ በግድ የመረዳት ችግር ያለበት ካልሆነ በቀር የትላንቱ ከዛሬው አቋም ጋር መሰረታዊ አቋም ልዩነት አይደለም ያለው። አንድ ሰው የትላንቱን አቋሙን ከቀየረ እንኳን ትላንት የነበረኝ እሳቤ አቋም ይሄ ነው፣ ዛሬ ባለኝ ዕውቀት፣ ዛሬ ባለኝ አረዳድ ደግሞ ይሄን ያለኝ ብሎ እኮ መግለጽ ይቻላል። ችግር የሚሆነው ምንድን ነው? $20 ምላስ ስታከራይ ግን የተከራየህ የሚሰጥህን ብቻ ነው የምታነበው። ማይክራፎን በራሱ የተመረጠ ድንቅ ጥሩ የምትሉት እሳቤ አያመጣም። የተመረጠ ድንቅ ጥሩ እሳቤ የሚያመጣው ሰው ነው። ማይክራፎኑ የሰጠኸውን ነው የሚያስተላልፈው። እና አንዳንድ ሰው ከሌ እኮ ይሄን አለ፣ ከሌ እኮ ይሄን አነበበ። ማይክራፎን አትቀየሙ፣ የሰጡትን ነው። ባትሪ ሲያልቅ ባትሪ ነው የምታጎርሰው። ማይክራፎኑን ቻርጅ ይፈልጋል። ጆተኒ ፍራንክ ካልሰጠኸው ኳስ አይተፋ። እንደ ጆተኒ ሳንቲም አጉርሰህ እጁን ስትኮትተው ኳስ ያንጠባጠባል። በምኑ በኩል እንዳትሉኝ ነው። የአማራ ሕዝብ ትግል ዝም ብሎ የሆነ አልፎ ያጅ የሚጫወትበት ዘመን አብቅቷል። መሪ ድርጅት ወልዷል። በመሪ ድርጅቱ ይመራል። መሪ ድርጅቱ የባለገ እንደሆነ የተሳሳተ እንደሆነ ደጀን ህዝቡ ያርቀዋል። የውላችሁ ፋክቱን መነጋገር ስላለብን አፋብን ከተመሰረተበት ጊዜ ጀምሮ በመጀመሪያም በጽናት አማራ ድርጅት እንዳይኖረው፣ አማራ እንዳይደራጅ፣ ራሱን ችሎ እንዳይቆም በአንድ በኩል ጠርዝ ረግጠው ብሔርተኝነት ነው እንደ አማራ መቆም የሚል አቋም ይዘው አመድ ዘራፍ ይሉና ባልተደራጀ ሁኔታ አማራው በተንተን ብሎ ሲመጣ ደግሞ የአማራ አክተር ሆነው ኪሱን ማጠብ ይፈልጋሉ። ይሄ ዘመን አበቃ። አማራ ተደራጀ፣ ራሱን ችሎ ቆመ። የማንም ጥገኛ መሆን ሳያስፈልገው እደግመዋለሁ። በነገራችን ላይ ከፍተኛ የምንላቸው አመራሮች በአፋብን ውስጥ ከፍተኛ የምንላቸው አመራሮች መካከል በኋላ ያገላለጽ ስህተት መሆኑን ያገላለጽ ስህተት የኛ ሳይሆን የነሱ ያገላለጽ ስህተት መሆኑን የተረዳ ነው። ጉዳዩን ምን ለማለት ነው የሚለውን ፐርሰናል ጠይቀን የተነተኑበትን እና ያስረዱበትን መንገድ ስናውቅ ነው።
ታዲያ ይሄን ለማለት እኮ የተጠቀማችሁት ወርድ ትክክል አይደለም። ከሌላው ጋር አብሮ ማይሰራ ከሆነ የሰፈር ሽፍታ ይሆናል የሚል አገላለጽ ትክክል አይደለም። ሌላው አካል ከኔ ጋር ካልሰሩ የሰፈር ሽፍታ ነው የሚሆኑት ብሎ እንዲያስብ ነው የሚያደርገው። ይሄ ልክ አይደለም፣ አገላለጽም ልክ አይደለም። ዋት ደዝ ኢት ሚን? ይልቅ ይሄ ደግሞ እንግዲህ የአነጋገር የወርድ ስህተቶች ማናችንም በተለያየ ጊዜ የምናመጣው ተመልከቱ። አሁን በእርግጠኛነት የምናገረው የአማራ ፋኖ ብሔራዊ ንቅናቄ ከሌሎች ጋር የጋራ ጥምረት ፈጥሮ ካውንስል ፈጥረው የካውንስሉ ሊቀመንበር ሌላ ሆኖ ከፋኖ የተወከለው አካል ምክትል ቢሆን ሌላ ቢሆን ይኸውላችኋ፣ ይኸው ሁልጊዜ ሁለተኛ ይኸው ነበረ። ከትችት አታመልጥም። አሁን ፋኖ ያለው ጥንካሬ አቅም በትጥቅም አክቲቭ ዲዩቲ አክቲቭ የሆነ ትግል ውስጥ ያለም መሆኑ አጠቃላይ የማስተባበርና የሂደቱ መሪነት ሚና መወጣት አለብን የሚል አቋም ይዘው ትብብር እንፍጠር የሚሉት አካላትም ይሄንን ኮንቪንስብል ነው እንቀበላለን ብለው ተቀብለው ሲመጡ መጥተዋል ተብሎ ደግሞ ሲገለጽ አይ እከሌ ስልጣን ስለሚፈልግ ነው። አያችሁ፣ እንደዚህ አይነት ጃርቶች ከሰውነታቸው ላይ ሾህ የማይወጣ የማይጠፋ እድሜ ልካቸውን በሄዱበት መዋጋት የሚፈልጉ አንድ ቀን ላባ የሌላቸው ሲኮሰኮሱ የሚኖሩ የጭቃ ውስጥ እሾሆች አሉ። ማንኛውም ነገር ላይ መናደፍ ብቻ። እነዚህ አካላት እነዚህ ክፋት የሚያስቡ አካላት ማንን የትግል ቦታ መግዛት እንዳለባቸው ያውቃሉ። ልመለስና ወደ ፖይንቱ አፋብንን ከጅምሩ ለማፍረስ የተደረገው እንቅስቃሴ አንጃ በመግዛት ነበረ። ጎንደር ላይ አንጃ ለመግዛት ጥረት ተደረገ። የትኛውን ክፍለ ጦር የትኛውን ብርጌድ እንዳነጋገሩ እነማን ያናገሩ እንደነበረ እኮ እናውቃለን። በስም መጥራት እንችላለን። ማስረጃ ማቅረብ እንችላለን። አልተሳካም። ጎጃም ላይ እስከ ዛሬ ድረስ እስከዚች ደቂቃ ድረስ ለዝናቡ ኳዝ ነው አይደለም። ዝናቡ ከሚዲያ ጋር ያለው ኢንጌጅመንት ቀነስ ስላደረገ እና እዚህም እዛም የሚወሩ የተለያዩ ነገሮች ስለነበሩ በዚህ መንገድ ዝናቡን አፕሮች ብናደርገው የሚል እሳቤ፣ ልፋታቸው፣ ድካማቸው ቀን ከሌት አንጃ ፍለጋ ነው። ዝናቡ በጎጃም ካለው የአማራ መዋቅር በማናቸውም መልኩ ቢያፈነግጥ ከባህር የወጣ አሳ ነው የሚሆነው። የዝናቡ ሕይወት በባህር ውስጥ እስካለ ድረስ ነው። ራሱን ባህር የምንላችሁ ህዝቡን ነው። ባህር የምንላችሁ ትግሉን ነው። ባህር የምንለው ወንድሞቹ ናቸው። ይህን ጠንቅቆ ያውቃል። ስለዚህ ጎትተው ከባህሩ ሊያወጡት ሲሞክሩ አልወጣም ብሎ እምቢ ስላላቸው ነው። ጎጃም ላይ አሻግሬ ባየን ሞከሩ። አንድ የሻነው የሚባል ልጅም አለ። እንደምታውቁት በደንብ ጠንካራ ልጅ ነው። በነበራቸው ቅርበትና ግንኙነት ሞከሩት። አባከናን አላቸው። እንዳውም አሁን ባለው መዋቅር እንደምታውቁት በአመራርነት ገብተው አልቋል። ጎጃም ላይ አትሞክሩ፣ ከዚህ በኋላ ተዘጋ ፋይሉ ተባለ። ደግሞ ሸዋ ተራወጡ። ሸዋ በዚህ ኢንጂነር ደሳለኝን በዚህ መከታው ጋር የሆነ ስንጥቃት ለመፍጠር ያልተደረገ የለም፣ አልተሳካም። ወያኔ እኮ በተለየ መንገድ ጠላት ያደረገችው የሸዋ አማራን ነው። አንዳንዶቹ እኮ እኛ ነን የነገርናቸው። መለስ ያለውን አምጥተን
ኢንተርቪውን አምጥተን ስንለው ይሰሙና አብረው ኑረን እኮ እናውቃቸዋለን የተባለውን መድገም የሚቸገሩ ሰዎች እኮ ናቸው አሁን ተንታኝ ሆነናል ብለው ፈተና ሊደቅኑ የሚሞክሩት ማለት ነው። ጌታዬ የዝንብ ዕድሜ ለ100 ዓመት ቢረዝም ማር አትሰራም። ያው ቆሻሻዋን ነው የምትሸከመው። 100 ዓመት ብትጨምርላት ተፈጥሮዋ ቆሻሻ መሸከም ስለሆነ ማር ለመስራት ንብ ሆነህ መገኘትን ስለሚጠይቅ ነው። ግራ ያጋባችኋል አንዳንድ ጊዜ። ምን እንደሚፈልጉ ግራ የሚያጋቧችሁ አካላት ከብአዴን በላይ ብአዴን ሆነው ታገኟቸዋላችሁ። ግን የሚጫወቱበት ሜዳ ነው ልዩነቱ። ሜዳው የአማራ ሕዝብ የትግል ሜዳ ላይ ነን ይሉሃል። የሚጫወቱት ግን ከብአዴን በላይ የብአዴንነት ሚና ነው። ኮንስትራክቲቭ የሆነ ትችት አይደለም፣ ገንቢ ሳቢ አይደለም የሚመጣው። ሸዋ ላይ አይ ወያኔ እኮ ዋና ጠላቴ የሸዋ አማራ ነው ብላለች። ስንት ጊዜ ደጋግመን ተናግረነዋል። ወደ ስልጣን ከመምጣታቸው አስቀድመው የተናገሩትም ንግግር በማኒፌስቷቸውም ለ6 ወርም ቢሆን ያስቀመጧት፣ ከዛ በኋላ እሳቢዋን ይዘው የተነተኗት፣ ከዛ በኋላ የህገ መንግስቱ አካልና ናሬቲቭ ያደረጉበትን መንገድማ ተነተን ነው። ስለ ትላንት አይደለም አሁን እያወራን ያለ ነው፣ ስለ ዛሬ ነው። በፈለግከው መንገድ ተርጉመው፣ በፈለግከው መንገድ ተንትነው የብአዴን ውላጅ ካልሆነና ኦህዴድ ተልኮ ሰጥቶት የኦህዴድን ጭንቅ የሚጋራ ሰው ካልሆነ አጣየን ማን ነው 9 ጊዜ ያወደመው? 10 ጊዜ አሁን በስንት ክፍል ነው አጣየን እንዴት እንዳወደሙት የተረክ ነው። አሁን ለሸዋ ደራን የቆረጠመው ማን ነው? የራስ መኮንንን ሐውልት ሐረር ላይ ያፈራረሰው ማን ነው? በ27 ዓመት ውስጥ የራስ መኮንን ሐውልት ፈርሷል? በሚገባቸው ልክ ፕሮሞት አልተደረጉም ካልሆነ በቀር የራስ መኮንን ሐውልት እናፍርስ የሚል ነበር። የአጼ ምኒልክን ሐውልት እናፍርስ የሚል ነበር። ጃንሆይ በህይወት ኖረው የህይወቴ ትዝታ ነው አላቸው። ህይወቴና ምንድን ነው ትዝታ፣ ህይወቴ ትዝታ አንድ መጽሐፍ እኮ አላቸው የጃንሆይ። መኮንን ወልደ ሚካኤልን መኮንን ጉዲሳ ብለው በሐውልት ሰርተው አንድ የሆነች ጎዶሎ ሰውዬ ሚዜም ጋር አቁመዋል። ማን ናቸው? ራስ መኮንን። ኧረ የአድዋው ጀግና ራስ መኮንንና ሐረር ላይ ገንብላችሁ የጣላችሁትን እዚህ ጋር አምጥታችሁ ከየት ነው ያመጣችሁት? ይሄንን ጉዲሳ ሚልስ ስም ከየት ነው ያመጣችሁት? እንደሱ ነው ታሪክ የሚል በቃ የእነሱ መዝገበ ቃላት ይሄ ነው፣ መውሰር ነው። ካራቆሬን፣ አጣዬን፣ ጀዋሃን ማን ያወደመው?